በህዳር ወር 1971 ዓ.ም በምሽት ከባድ ዝናብና ነጎድጓድ በነበረበት ወቅት አንድ ሰው በሺዎች የሚቆጠር ጫማ ከፍታ ላይ ከሚበር አውሮፕላን ላይ $200,000 በጥቁር ቦርሳ አንግቦ ወደ ጨለማው ተወረወረ። ከዚያን ቀን ጀምሮ ይህ ሰው የት እንደደረሰ፣ በህይወት መኖሩን ወይም መሞቱን፣ አልፎ ተርፎም ትክክለኛ ማንነቱ ምን እንደነበር ማንም አያውቅም። ይህ ሰው በታሪክ ውስጥ ዲቢ ኩፐር በሚል ስም ይታወቃል። የዓለማችን ታላቁ የምርመራ ተቋም ኤፍቢአይ በሺዎች የሚቆጠሩ መርማሪዎችን መድቦ ለ45 ዓመታት ያህል ተከታትሎት፣ ነገር ግን አንድም ፍንጭ ሳያገኝ በመጨረሻ ምርመራውን የዘጋበት ብቸኛው ያልተፈታ የአውሮፕላን ጠለፋ ታሪክ ነው። ይህ ሰው ይህንን ፍጹም የማይታመን ጠለፋ እንዴት አቀደው? ከአውሮፕላኑ ሲዘል እንዴት ሊያመልጥ ቻለ? ዛሬ የዚህን ድፍረት የተሞላበት ሌባ ሙሉና አጓጊ ታሪክ ዝርዝር ምስጢር እንመለከታለን። ታሪኩ የሚጀምረው ኖቬምበር 24 1971 ዓ.ም ነው። አንድ ጸጥተኛና ረጋ ያለ ሰው ፖርትላንድ ከሚገኝ አየር ማረፊያ ዳን ኩፐር በሚል ስም የቦይንግ 727 አውሮፕላን ትኬት ቆረጠ። ሰውየው ጥቁር ሱፍ የለበሰ፣ ጥቁር ክራቫት ያሰረና ጥቁር መነጽር ያደረገ ነበር። አውሮፕላኑ ወደ አየር ከተነሳ ከጥቂት ደቂቃዎች በኋላ ኩፐር ፎረንስ የተባለችው አውሮፕላን አስተናጋጅ ጠርቶ የኬሚካል መጠጥ አዘዘ። መጠጡንም ከከፈለ በኋላ አስተናጋጇን ጠርቶ በትንሽ ወረቀት ላይ የተጻፈ ማስታወሻ ሰጣት። አስተናጋጇ በዚያ ዘመን ወንዶች ለቆንጆ ሴቶች ስልካቸውን መጻፍ የተለመደ ስለነበር ወረቀቱን ሳታነበው ቦርሷ ውስጥ ከተተችው። ኩፐር ግን በቀስታ ወደ እሷ ተጠግቶ እመቤቴ፣ ወረቀቱን ብታነቢው ይሻላል፣ በእጄ ላይ ቦምብ አለኝ አላት። አስተናጋጇ ደንግጣ ወረቀቱን ስታነበው በቦርሳዬ ውስጥ ቦምብ አለኝ፣ ከጎኔ ተቀመጪ የሚል ጽሑፍ አየች። አስተናጋጇም ፈርታ ከጎኑ ተቀመጠች። ኩፐር በጥቁር ቦርሳው ውስጥ የነበረውን ቀይ ሽቦዎችና ባትሪዎች ያሉበትን የቦምብ መሳይ መሳሪያ ከፈት አድርጎ አሳያት። በመቀጠልም ጥያቄዎቹን አቀረበ። የኩፐር ጥያቄዎች በጣም ግልጽና የታሰበባቸው ነበሩ። $200,000 ያልተያያዘ ቁጥር ያላቸው ባለ $20 ኖቶች፣ 4 ፓራሹቶች፣ 2 ዋና እና 2 የመጠባበቂያ፣ እንዲሁም በሲያትል አውሮፕላን ማረፊያ ላይ አውሮፕላኑን ነዳጅ የሚሞላ መኪና ዝግጁ እንዲሆን አዘዘ። አውሮፕላኑ ጥያቄዎቹ መሬት ላይ ተዘጋጅተው እስኪያልቁ ድረስ ለ2 ሰዓታት ያህል በአየር ላይ እንዲያንዣብብ ተደረገ። በዚህ ሁሉ ጊዜ ውስጥ አውሮፕላን ውስጥ የነበሩት 36 መንገደኞች ጨርሶ አውሮፕላኑ መያዙን አያውቁም ነበር። ኩፐር በጣም ራጋ ያለ ጨዋና ለአውሮፕላኑ ሰራተኞች ጥሩ እንክብካቤ የሚያደርግ ነበር። አልፎ ተርፎ ለጠጣው መጠጥ ሂሳብ ከፍሎ ትርፍ ሳንቲሙን ለአስተናጋጇ ጉርሻ ሰጥቷታል። በመጨረሻም አውሮፕላኑ ሲያትል አውሮፕላን ማረፊያ ላይ አረፈ። ኩፐር የጠየቀው $200,000 ገንዘብና 4ቱ ፓራሹቶች ወደ አውሮፕላኑ እንዲገቡ ተደረገ። ልክ ገንዘቡ ሲደርሰው ኩፐር ሁሉንም 36 መንገደኞች እና የተወሰኑ የአውሮፕላን ሰራተኞችን በሰላም እንዲወርዱ ፈቀደ። በአውሮፕላኑ ውስጥ ኩፐር፣ ፓይለቱ፣ ረዳት ፓይለቱና አንዲት አስተናጋጅ ብቻ ቀሩ። ኩፐር አውሮፕላኑ ወደ ሜክሲኮ እንዲበር አዘዘ። ነገር ግን ፓይለቱን
አንድ እንግዳ ትዕዛዝ ሰጠው። አውሮፕላኑ በዝቅተኛ ፍጥነት እና ከ10 ጫማ በታች በሆነ ከፍታ ላይ እንዲበር አዘዘው። እንዲሁም የአውሮፕላኑ ካቢኔ ግፊት እንዳይቀየር የኋላው በር ክፍት እንዲሆን ፈለገ። አውሮፕላኑ በዝናባማውና አስፈሪው ምሽት ወደ አየር ተነሳ። ከምሽቱ 8 ሰዓት ላይ አውሮፕላኑ በዋሽንግተን ግዛት ላይ በሚገኝ እጅግ ጥቅጥቅ ያለ ደንና ተራራማ ቦታ ላይ እየበረረ ሳለ የአውሮፕላኑ ካቢኔ አየር ተለዋወጠ። ኩፐር የኋለኛውን የደረጃ መውረጃ በር በራሱ ከፈተው። አስተናጋጇን ወደ ፓይለቱ ክፍል እንድትገባና በሩን እንድትዘጋ አዘዛት። አስተናጋጇ ወደ ኋላ ዞራ ስታይ ዲቢ ኩፐር 20 ኪሎ የሚመዝነውን የገንዘብ ቦርሳ በሰውነቱ ላይ አስሮ ፓራሹቱን አዘጋጅቶ በደረጃው ላይ ቆሞ አየችው። ከጥቂት ደቂቃዎች በኋላ በአውሮፕላኑ ላይ የእንቅስቃሴ ለውጥ ተሰማ። ኩፐር ከዜሮ በታች ቅዝቃዜ በነበረበት ዝናብ በሚዘንብበትና ምንም አይነት እይታ በሌለበት ጨለማ ምሽት ከአውሮፕላኑ ላይ ወደ ታች ዘለለ። አውሮፕላኑ በሰላም ካረፈ በኋላ የኤፍቢአይ መርማሪዎችና በሺዎች የሚቆጠሩ ወታደሮች ኩፐር ይዘልበታል ተብሎ በሚታሰበው ጥቅጥቅ ያለ ጫካ ውስጥ ታላቅ ፍለጋ ጀመሩ። ነገር ግን ለቀናትና ለሳምንታት የተደረገው ፍለጋ ምንም ውጤት አላመጣም። የፓራሹት ቁራጭ፣ ልብሱ ወይም የሰውነቱ አካል ጨርሶ ሊገኝ አልቻለም። ዘመናት አለፉ። በ1980 ዓመተ ምህረት ከዘረፋው ከ9 ዓመት በኋላ በአንድ ወንዝ ዳርቻ ላይ ሽርሽር እያደረገ የነበረ አንድ ታዳጊ ልጅ አሸዋ ውስጥ የተቀበረ እሽግ ዶላሮችን አገኘ። መርማሪዎቹ ሲያጠኑት ገንዘቡ ዲቢ ኩፐር ከወሰደው ገንዘብ ውስጥ የተወሰነው ወደ $5800 ገደማ መሆኑ አረጋገጡ። ይህ ግኝት ኩፐር በዚህ አስፈሪ ዝላይ ወቅት ሳይሞት እንዳልቀረና ገንዘቡም በወንዝ ተገፍቶ እዚያው እንደደረሰ የሚያሳይ ምስል ነበር። ነገር ግን የተረፈው $194,000 የት ገባ? የአንድም ሰው አስክሬንስ ለምን ሳይገኝ ቀረ? ዲቢ ኩፐር ማን ነበር ለሚለው ጥያቄ ኤፍቢአይ ከ800 በላይ ተጠርጣሪዎችን መርምሯል። አንደኛው ንድፈ ሐሳብ ኩፐር በዚያ ሌሊት በነበረው ከባድ ቅዝቃዜና ጥቅጥቅ ያለ ደን ምክንያት ሲዘል ፓራሹቱ ሳይከፈት ቀርቶ ሞቷል የሚል ነገር ነው። ነገር ግን ፕሮፌሽናል መርማሪዎች እንደሚሉት ሰውነቱና የተቀሩት ዕቃዎቹ በጫካው እንስሳት ቢበሉ እንኳን የብረት ክፍሎችና የፓራሹቱ ገመዶች መገኘት ነበረባቸው። ሁለተኛው ንድፈ ሐሳብ ኩፐር የቀድሞ ወታደራዊ ፓራሹት ዝላይ ልምድ ያለው ሰው በመሆኑ ዝላዩን በስኬት ተወጥቶ ገንዘቡን ይዞ ስሙን ቀይሮ በሰላም ኖሯል የሚለው ነው። በ2016 ዓ.ም ኤፍቢአይ ለ45 ዓመታት ያህል ሲመረምረው የቆየውን የዲቢ ኩፐርን ፋይል ምንም አይነት ፍንጭ ባለማግኘቱ ምርመራውን በይፋ መዝጋቱን አስታወቀ። ዲቢ ኩፐር የአየር ላይ ታሪክ ትልቁ ሌባ ነው ወይስ ራሱን ያጠፋ ሞኝ? እውነቱ ግን ዛሬም ድረስ በጨለማው ውስጥ ተደብቆ ቀርቷል። እናንተስ ዲቢ ኩፐር አምልጧል ወይስ ሞቷል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት አጋሩኝ። ቪዲዮን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ነገ በሌላ አጓጊ ምስጢር እስክንገናኝ ቸር ቆዩን።